ቶፕ 5 ኢትዮጵያን ሬስቶራንትስ ኢን ኩዌት። 5 በኩዌት የሚገኝ ቆንጆ የኢትዮጵያ ሬስቶራንት ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉን። ወደ ቪዲዮ ተመልሰን መተላል። እንግዲህ በኩዌት የሚገኙ ሬስቶራንቶች የኢትዮጵያ ሬስቶራንት እነማን ናቸው የሚለውን ይዤላችሁ መጥቻለሁ። ለዚህ ቻናል እንግዲህ አዲስ የሆናችሁ በተለይ ኩዌት ውስጥ ያላችሁ ሰብስክራይብ በመሆን ቻናላችሁን አበረታቱ። ሀሳብ አስተያየታችሁን ደግሞ ኮመንት ስር በመጻፍ መጨረሻ አካባቢ ደግሞ የራሳችሁን ምርጫ የምታደርጉ ይሆናል። እስከ መጨረሻ ቪዲዮን ተከታተሉ። እንግዲህ እንደሚታወቀው ኩዌት ውስጥ የሀበሻ ወይም የኢትዮጵያ ሬስቶራንቶች ረጅም ዓመት ያስቆጠሩ አሉ። ከዛ ውስጥ እንግዲህ በቀዳሚነት እንግዲህ አልሀበሻ ሬስቶራንት ቆየት ብለዋል። አልሀበሻ እንግዲህ እዚህ ያለውን ኢትዮጵያዊ የምግብ ፍላጎቱን የባህል ስሜቱ ከሀገር ርቆ ያለውን ኢትዮጵያዊ በቅርበት የኢትዮጵያን ምግቦች እያጣጣመ ሀገሩን ከሀገሩ ያጣውን የሀበሻ ምግብ በቅርበት የሚያገኝበት አንዱ አልሀበሻ ሬስቶራንት ሲሆን አልሀበሻ ሬስቶራንት እንግዲህ በኩዌት ከ10 ዓመት በላይ ያስቆጠረ ሲሆን ሀዋሊ አካባቢ የሚገኝ ሬስቶራንት ነው ማለት ነው። በዚህ ብቻ አይደለም፣ በበጎ አድራጎትም በስፋት የሚሳተፍ ሬስቶራንት ሲሆን በቅርቡ እንደሚታወቀው ለመቄዶንያ እዚህ ያሉን ኮሚኒቲ በማሰባሰብ በተለያዩ ንግዶች እዚህ ያሉትን ኢትዮጵያኖችን በማሰባሰብ ለመቄዶንያ ትልቅ አበርክተዋል ማለት ነው። በሁለተኛ ደረጃ ላይ እንግዲህ የሚገኘው አባይ ሬስቶራንት ነው። ወደ ቪዲዮ ተመልሰን እንመጣለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ስር በመጻፍ የራሳችሁን ደግሞ ምርጫዬ ይሄ ነው ብላችሁ የፈለጋችሁትን ሬስቶራንት ደረጃ ስጡ። ሀሳባችሁን ግን ኮመንት ስር መጻፍ እንዳትረሱ እያልኩኝ በሁለተኛ ደረጃ እንግዲህ አልሀበሻ ሬስቶራንት ነው። ተመልሰን እንመጣለን። ተከታተሉ። ተመልሰን መተናል። እንግዲህ ቀጣዩ ሬስቶራንት አባይ ሬስቶራንት ነው። እንግዲህ አባይ ሬስቶራንት የሚገኘው መሀቡላ አካባቢ ሲሆን ረጅም ዓመት እንዲሁም ያስቆጠረ ሲሆን አንጋፋ ሬስቶራንት ነው ማለት ነው። አባይ ሬስቶራንት እንግዲህ በኮሚኒቲ ውስጥም በስፋት ይሳተፋሉ። እንዲሁም በእግር ኳሱ ዘርፍ ደግሞ ታዋቂ ከሚባሉ ቡድኖችም ደግሞ አባይ ሬስቶራንት ያፈራቸው ተጫዋቾች አንዱ ነው ማለት ነው። እንግዲህ አባይ ሬስቶራንት ምግባቸውን እኔ በቅርበትም ቀምሼው በልቼም ስለማቅ ጥሩ ምግብ ከሚባሉ ሬስቶራንቶች ውስጥ አንዱ አባይ ሬስቶራንት ነው ማለት ነው። እንግዲህ እዛው መሀቡላ ውስጥ ሌላኛው ሬስቶራንት በቅርቡ የተከፈተ እንጀራ ኢትዮጵያ የሚባል ነው። እንጀራ ኢትዮጵያም በቅርበት እንጀራቸውን ገዝቻለሁ ከአንዴም 2-3። ከዛ ውጪ ምግቡን አልቀመስኩም። ወደፊት እንግዲህ ቀምሼ ቪዲዮ ቀርጬ ያሳያችኋለሁ። ምናልባት ይህንን ቪዲዮ የምታዩ ኩዌት ውስጥ ያላችሁ ሬስቶራንት ባለቤቶች ሀሳብ አስተያየታችሁን ኮመንት ጻፉ። ፈቃደኛ የሆናችሁ ደግሞ ቪዲዮ እንዲሰራላችሁ ፍላጎት አለኝ ብላችሁ ጻፉ። ሀሳብ አስተያየታችሁን አስቀምጡ እያልኩኝ እንግዲህ እንጀራ ኢትዮጵያ በቅርብ የተከፈተ 2 ዓመትም ወደዚህ የተከፈተ ሬስቶራንት ነው ማለት ነው። ከዛ ቀጥሎ እንግዲህ በቅርበት እንደዚሁ አዲስ የተከፈተ ሬስቶራንት ደግሞ ላሊበላ የሚባል ሬስቶራንት እንደዚሁ በኩዌት ውስጥ የተከፈተ ሬስቶራንት አለ። እሱም አዲስ ነው። ሰዎችን ጠይቄያለሁ። ምን አይነት ነው ዝግጅታቸው፣ ምግባቸው እንዴት ነው የሚለውን የጠየኳቸው ልጆች የመለሱልኝ በጣም ጥሩ፣ በተለይ ዲኮራቸው የቤቱ ድባብ ኢትዮጵያን በጣም የሚገልጽ ዲኮር እና ምግባቸውም ጥሩ ነው። ጣዕሙ ጥሩ ነው። አዲስ እንደመሆኑ ደግሞ መስተንግዷቸውም ጥሩ ነው። ተመችቶናል ያሉ ልጆችን ሰምቻለሁና እንግዲህ እናንተ ደግሞ ኩዌት ውስጥ ያላችሁ
በቅርበት አዲስ የተከፈቱትም ጨምሮ የቆየውን የእናንተ ምርጫ የትኛው ነው? ሀሳብ አስተያየታችሁን ኮመንት ስር ጻፉ እያልኩኝ ለዚህ ቪዲዮ ደግሞ አዲስ የሆናችሁ ቤቱን ሰብስክራይብ የሚለውን ደውል በመጫን ደግሞ ሁሌ እናንተ ጋር እንዲደርስ ኖቲፊኬሽን ኦል የሚለውን አድርጉ። ወዳችኋለሁ። ባላችሁበት ሰላማችሁ ይብዛላችሁ። ሼር አልጉ። ሀሳብ አስተያየታችሁን ኮመንት ስር ጻፉ። ባይ ባይ።